ጉዳይ ማረዳሽ ነው ነበር። አንቺ ግን ምስጋና የሚባል ነገር የለሽም። ሴትዮ ምን ለማለት እየሞከርሽ ነው? ቆይ ለምን በቀጥታ ወደ ጉዳይሽ አትገቢም? ይኸውልሽ ወይዘሮ ገነት ልጅሽ የመኪና አደጋ ደርሶባት ሞተች እየተባለ ነው። ምናልባት ፖሊሶች ለማጣራት መጥተው ሊሆን ይችላል። እንዴ እንዴት መጣች? ተነስ ሂድ ክፈትላት። እፉዬ ምንድን ነው እሺ? ማን እንደዚህ ያደረገሽ? እባክሽ ንገሪኝ፣ ማን ነው እንደዚህ ያደረገሽ? አንተ ሰይጣን እገላለሁ። ኤፍራታ ከባድ ችግር ገጥሟታል። ሉሊትና ያፌት እያሴሩት ያለ ሴራ እየተደረሰበት ነው። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አስተማሪ አዝናኝ የሆነውን ሐረግ ድራማን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት ጠይቃለሁ። ሉሊት እንደምናየው እንግዲህ ለገኒ ኤፍራታ በመኪና አደጋ ተገጭታ እንደሞተች ትነግራታለች። ገኒም በጣም ትደነግጣለች። ምንድን ነው ያልሽኝ? ቀጥታ ወደ ገደለው ግቢ እያለቻት ነበረ። ሉሊት ግን እንደተጠበቀችው አልነበረችም። ምንድን ነው የምትይው? ለምንድን ነው ስልክ ዘጋሽብኝ? እያለቻትም ነበር። ነገር ግን ገኒ ስልኩ ተዘግቶባት ሳይሆን ጆሮዋ ላይ እያወራች እያለ ነው ባትሪ የዘጋባት ማለት ነው። ሄሎ ሄሎ እየተባባሉ ነበር ስልኩ የሚያቋርጠው ማለት ነው። አንቺ እኔን ማመስገን ሲገባሽ ዝም ብለሽ እኔን ትሳደቢያለሽ እያለችም ስትል ነበር። እንግዲህ የሉሊትን ነገር ሁላችንም እናውቃለን። ሲመጣም እዛው ሲሄድም እዛው ነው የእሷ ነገር። ገኒ ምንድን ነው ጆሮዬ ላይ ስልኩ ተዘጋ፣ እባክህ ዳጊ ቻርጀር አድርግልኝ ብላ ስልኩን ለዳጊ ሰጥተዋለች። ዳጊም ቻርጀር አድርጎላታል። ነገር ግን ኤፍራታ በጣም በጠና ታማም ነበረ። ታማም እንግዲህ ዶክተር የመጣላት እዛው ነው። እኔ በጣም ታማ ቢሆን እዚህ አልመጣም ነበር፣ ምንም አትልም እያለም ዶክተሩ እየነገራቸው ነበረ። ያፌትም እንግዲህ ደህና ነች ወይ? ምን ችግር አለ? ችግር ታለ ንገረኝ፣ በደንብ እንከባከባታለሁ እያለ ለዶክተሩም ሲለውም ነበረ። ምንም ችግር የለም እስካሁን፣ በኋላ ላይ ትንሽ ተኝታ በራሷ ጊዜ ትነቃለች እያለውም ሲለውም ነበረ። እንግዲህ ያፌትም የራሱን ስራ ያውቃል። ማነች ሉሊትም እንግዲህ ታውቃለች ማለት ነው፣ ይቺ ወጥመድ የሆነች ሴትዮ። በዚሁም አጋጣሚ ገኒ ሰምታለች ይህን ሁሉ ነገር እንዳለ ሙሉ ቤተሰቡ ሰምቷል። በጣምም ደንግጠው በንባ እየተራጨበት ጊዜም ነበረ። በጣም እያለቀሱ ነበረ። ፂም ደንግጣ በሩን እያንኳኳች ነበረ። በሩን በምታንኳኩበት ሰዓት ፖሊሶች ተጠቁመው ሳይመጡ አይቀሩም፣ ፖሊሶች ናቸው እያሉ እየተደናገጡም ነበር። ነገር ግን በሩን ክፈቱት እያለች ስትል የፂ ድምፅ ነው። በጣም ደንግጣ ስለነበረ በሩ እንደተከፈተላት በጣም ነው የጮኸችበት። እገልካለሁ፣ ምን አድርገሃት ነው? እገልካለሁ እያለች ስትጮህም ነበረ። በዚሁም አጋጣሚ ምንድን ነው ያደረጉሽ? ምን አደረጉሽ ኤፍራትዬ? ምን አደረጉሽ? እያሉ እንግዲህ ሁሉም እየተላቀሱ ነበረ። ሁሉም እንዳለ ቤተሰብ በሙሉ መጥቷል። ኤፍራታም እንግዲህ ገኒ ተረጋጊ እያሉም ሲላት እንግዲህ ዶክተሩ ምን ይዤ ነው የምረጋጋው? እንዴትስ ነው የምረጋጋው? እያሉ ሁሉም በንባ እያለቀሱ እየተራጩ ነበረ። እባካችሁ ተረጋጋ፣ እንደዚህ አትሆኑባት እያለም ሲላቸውም ነበር ዶክተሩ። በመጨረሻም እንግዲህ ኤፍራታ ትነቃለች። ኤፍራታም ስትነቃ በጣም ይደሰታሉ። ሁሉም ከነበሩበት ወደ እሷ ተሯርጠው ይሄዳሉ። ኤፋዬ ምንድን ነው የሆንሽው? ማን ነው እንደዚህ ያደረገሽ? እያለች ፂም ስትጠይቃትም ነበረ። በዚሁን አጋጣሚ ፂ ይህ አሁን የምጠየቅበት ጊዜ አይደለም፣ ተያት እያሉም እንግዲህ
ተያሁን ኤፍራታ አንቺ ግን ደህና ነሽ? እምኑ ጋ ነው የሚያምሽ? እያሉም እየጠየቋትም ነበረ። በዚሁም አጋጣሚ ኤፍራታ እኔ ደህና ነኝ፣ ምንም ነገር አታስቡ እያለች ቤተሰቦቿን ስታጽናና ነበረ። ነገር ግን ኤፍራታ የጨነቃት የእሷ መታመም የእሷ ህይወት ማለፍ ሳይሆን ሆዷ ውስጥ ያለው ጽንስ እንዴት ነው፣ ጤና ውስጥ እንዴት ነው አቀማመጡ፣ ሁለ ነገሩ እሱ ደህና ነው ወይ እያለች ነበረ ዶክተሩን ስትጠይቀው የነበረው። ዶክተሩም ደግሞ ምንም ነገር እንዳትጨነቂ ሁሉም ነገር ሰላም ነው እያለም ሲላትም ነበረ። በዚሁም አጋጣሚ ሉሊት ካሜራ ሪከርድ ስልኩን ከፍታ እንግዲህ ሪከርድ ላይ አድርጋ ስልኩን ደብቀው ነበር እዛ ስር ማለት ነው። እንደደበቀችውም ደግሞ ያፌት ትነግረዋለች። ያፌትም እንግዲህ ለምንድን ነው እንደዚህ የምታደርጊው? በእርግጥ ይፈልገዋል። ለምንድን ነው እንደዚህ የምታደርጊው እያለም ሲላትም ነበረ። የቱ ጋን ያደረግሽው እያለ ቦታውንም ሲጠይቃትም ነበረ። እሷም እንግዲህ ኤፍራታ የተኛችበት ቦታ ላይ ነው ስልኩን የደበቀችው ማለት ነው። ማነች ሉሊት። በዚሁም አጋጣሚ እያንዳንዳቸው የሚያወሩትን እነዚህ እነገኒ ዶክተሩም ኤፍራታም እያወሩ ያሉትን ነገር ሪከርድ እየተቀዱም ነበረ። በመጨረሻም እንግዲህ ኤፍራታ ስትነቃ ቤተሰቡ እንዳለ አጠገቧ ሄዶ ሁሉም ሰላም መሆኗን መንቃቷን ሲያው በደስታም ተወጣው እንግዲህ ለዶክተሩ የሚፈልገው የሚያስፈልገው ነገር ታለ ለእኛ ጻፍና ስጠን፣ እኛ የሚፈልገውን ነገር ሁሉ ገዛዝተን እናመጣለን ብሎም ይጠይቁታል። ነገር ግን ዶክተሩም እንግዲህ ለያፌት ሁሉንም ነገር እንደሚያደርግና ገዝቶም እንደሚመጣ ለሱ እንደሚሰጠው ይነግራቸዋል። እሺ በቃ ብለውም ተስማምተዋል። ያፌትም በዚሁም አጋጣሚ የኔ ንግስት እያለ ሲመጣ እንግዲህ በጣም ተናደው ነበረ ያዩት። በክፉ አስተያየት ነበር ሲያዩት የነበረው። እሱም እንግዲህ ወደ ጎን ሆኗል። ምንድን ነው ምን እያልካት ነው? ችግር አለ እንዴ ብሎ ዶክተሩንም ሲጠይቀው አይ ምንም ችግር የለም፣ ነገር ግን ራሷን በደንብ እንድትንከባከብ እየነገርኳት ነው ብሎም ሲለው አይ እሱን እኮ ለእኔ መንገር ትችላለክ፣ እዚህ ጋር እህቶቿም እናቷም እዚሁ ጋር ናቸው፣ ለእነሱ ብትነግራቸው የሚያስፈልገውን እንክብካቤ እነሱ እያደርጉላታል እያለም ሲልም ነበረ። እንግዲህ በዚሁም አጋጣሚ ኤፍራታ እርጉዝ መሆኗን ያፌት እንዲሰማ አትፈልግም፣ መነገር አለበት እያለም ሲላትም ነበር ዶክተሩ። ነገር ግን ለእንዲነገር ፈቃደኛ አይደለችም። በፍጹም እንዲሰማ አልፈልግም እያለችም ስትለውም ነበረ። ቤተሰቦችሽ ይነግሩታል እያለም ሲላት እንግዲህ ምናልባት ስለኔ ማንነት ስለኔ አጣርቶ ታልጠየቃችሁ እንዳትነግሩት እያለችም ስትል ነበር። እንግዲህ እስካሁን እርጉዝ መሆኗንም አልሰማም። ነገር ግን ስልክ ሪከርድ እየተቀዳ ስለሆነ የተደበቀ ስልክ ስላለ የሚያወሩትን ነገር ሁሉ እየቀረጸ ነው። በዚሁም አጋጣሚ ኤፍራታዬ በቃ አንቺ እንደዚህ ደህና ትሆንሽ፣ እኛ ነገ ጠዋት እንመጣለን፣ እንሂድ መሽቷል ብለው ቤተሰቦቿ ሲነሱ ገኒ ተነሽ እንሂድ እያለ ስትላት አይ እኔ ዛሬ ልጄ ጋር ነው የማድረው ብላም ትላታለች። አይ አይሆንም፣ እዚህ ብታድሪም ጭንቅ ነው እንጂ ምንም የምታደርጊው ነገር የለም። ያፌትም ሁሉንም ነገር ሊገዛዛ ሄዷል። ስለዚህ አትጨነቂ፣ ሂጂ ገኒ፣ አንቺም ሂጂ፣ ነገ ጠዋት ሲመጡ አብረሽ ትመጫለሽ ብላ ትላታለች። ነገር ግን እሺ በቃ እንደዛ ታልሽ ብላም ትላለች ገኒ። ነገር ግን ያው የቤቱ ሁኔታ እያየችው ያለ ነገር በጣም ስለደበራትም እሺ በቃ ሄዳለሁ ብለው ተነሳስተው ሄደዋል። እንግዲህ ተነሳስተው እየሄዱም በሄዱበትም እንግዲህ በዚሁም አጋጣሚ አንድ ተንኮለኛ ጎኗ ቁጭ ብሎ እንግዲህ እሷም እንደጠላችው ያቃል። አንተ ቆሻሻ፣ መናገር ያለብክን እንኳን አታውቅም፣ ምን ከምን መወራት እንዳለበት እንኳን አታውቅም። አሁን ታጠገቤ ሂድልኝ፣ አታድክመኝ እያለችውም ነበረ። ነገር ግን እሱ ሊሰማት አልቻለም። ኤፍራታን እየጎዷት ያሉት እንግዲህ ራሳቸው ቤት ውስጥ ያሉት ጄሌዎች ናቸው ማለት ነው። ሉሊትም እንግዲህ የተቀዳውን ሪከርድ ወስዳ ስልኳን ወስዳ ስታዳምጥ ነበረ። እርጉዝ መሆኗንም እንግዲህ ከሪከርዱ ላይ አዳምጣ ነው ሁሉንም ነገር ልታውቅ የቻለችው። ከማን ያረገዘችው? ከምን ያረገዘች? እርጉዝ ነች እንዴ እያለችም ስትልም ነበረ። ይህንን እንግዲህ ወሬ ለማሳበቅም እነሱ ሁሉም ወደ ቤት ሄደዋል። እሷ ስልኳን እያዳመጠች ይህን ሁሉ ወሬ ለማዳመጥም እንግዲህ ምን ትሰራላችሁ? ከሰው ቤት ሂዱ፣ እዚህ ተሰብስባችሁ ምን ትላላችሁ? ሂዱ፣ ውጡ እያለችም ነበረ። እውነት ብለሻል፣ ሂጂ፣ ውጪ እያሉም ሲሏት አሁን መሄድ አለብኝ ብላ እሷም ተነስታለች። እንግዲህ ነገር ግን ቁጭ ብላ ስልክ እያዳመጠች ነበረ። ስልኩንም እያዳመጠች እያለ እያወሩ ያሉትን እንዳለ ሁሉም እያወሩ ያሉትን እንዳለ እያዳመጠች ነበረ።
ኤፍራታ ለዶክተሩ ስለ ጽንሱም ስታወራ ሁሉንም ነገር እያንዳንዱ ነገር እንግዲህ እጃቸው ገብቷል ማለት ነው። ወዲያውኑ ትደውላለች። አንተ ቆሻሻ ደግሞ ለምን ስልክ አታነሳም እያለች እንግዲህ እሱንም ስትሳደብ ነበረ። ይሄ ሁሉ ነገር ምንድን ነው? ለመናገር ነው። የወሬ ሩጫ፣ የወሬ እሽቅድምድሚያ። ለምንድን ነው ስልኩን የማታነሳው? እህቷንም እንግዲህ እህቴ ስላለቻት ነው የኔ እህት እውነትም ድንቄም እህት እያለች እንግዲህ ስትላትም ነበረ። ይቺ እየተረገመች ማለት ነው። በተለይ ሉሊት የባሰባት ፖሊስ ሲመጣ ሌላ ብቻ እኔ እንጃ እንዳወሬ ነፋስ ነው የሚያደርጋት ሉሊት። አንድ ሰው ስታይ ያንን ትመስላለች፣ ያንን ስታይ ያንን ትመስላለች። እውነት አስመሳይ ማለት እንደዚህ ነው። ከእንደዚህ አይነት አስመሳይ እግዚአብሔር ይሰውር ነው የሚባለው። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁትኝ ይህንን ይመስላል። እንግዲህ በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ። እወዳችኋለሁ። ባይ ባይ።